ሄሎ ሰላም፣ እንዴት ነህ ወንድሜ? አለው ዳይ ተኝተክ ነው? ረበሽኩክ? አይ ምናልባት ከረበሽኩክ ድምጽክ ብዬ ነው። እሺ በእናትክ እኔም እንደ ጓደኞቼ ሰው መሆን ፈልጋለሁ። በእናትክ እኔ 18 ዓመት ነው አረብ ሀገርና በእናትክ እንደው ተባበረኝ። ብዙ ጓደኞቼ ስኬታዊ ሆኗል አንተ ጋር መተውና በእናትክ እምቢ እንዳትለኝ። ችግር የለም አባቴ፣ በእናትህ ከድህነት አውጣኝ። በእናትህ ይኸው አረብ ሀገር በቃ ቂጣ እየበላው ነው የምኖረው። በእናትህ እውነት እንደው በእግዚአብሔር እኔ አሁን ሴትዮ እንትን ደስትል ነው ካርድ ለልጆቹ ዳቦ ልገዛ አውጥቼ እንትን ልስል በእናትህ እንደው በቃ እውነት ልካለው። እናቴ ሞታለች እና ብር ልካለው። አክስቴ ናት በገንዘብ የምትጫወተውና እንደው በእናትህ እንደው በእናትህ አንዲት ጓደኛዬ ናት ሰው የሆንኩት በእነሱ ነው ብላኝ ነው። ሰው አድርገኝ እባክህን። እኔ ኢሞም ቴሌግራምም እጠቀማለሁ። እሺ አንድ ጉርድ ፎቶ እንዴት እነሳለሁ? እኔ እኮ መዳም ቤት ነኝ። ጉርድ ፎቶ በስልክ ይቻላል? እሺ ወንድም አለም እሺ። እኔ ኢየሩሳሌም ታከለ እባላለሁ። እሺ ወንድም አለም እሺ። ከዛ ምንድነው ማደርገው? ምን ላስተካክል? ስንት ምን ያህል ላዘጋጅ? ድምጽክ ተቆራረጠ ወንድም አለም። ይሄኛው የሴቱዬ የመዳሜ ቁጥር ነው። ይሄ ወንድም አለም በዚህ እንትን እንዳትልሽ ወንድም አለም የመዳሜ ቁጥር ነው ይሄ። እንደው ወንድም አለም መስፈርቶቹን ብትነግረኝ እንደው ምን ከጉርድ ፎቶ ባሻ እንትኑን ገንዘብ ስንት ላዘጋጅ የሚያስፈልግ ከሆነ? 3000 የፋይል መክፈቻ ስንት ብር ላዘጋጅ? እሺ የፋይል መክፈቻ 6600 ብር አለ። ከዛን ደግሞ መስዋዕትነት አጥሽ እንደምትፈቅደው መታቀዩ አለ። መስዋዕትነት መረጃዎች ላኪና ሪከርድ አድርግ። እሺ መስዋዕትነት በግ ነው ወይስ ምንድነው ማቀርበው? አቅሞች የሚችለው እንደምትችል። እሺ ወንድም አለም እሺ። እንደው ፈጣሪ ባርክህ፣ እንደው እውነት በሄድክበት ገነት ይሁንልክ፣ እግዚአብሔር ያክብርክ። እኔ 18 ዓመት የሶስት ልጆች እናት ነኝ አረብ ሀገር ሰው ሳልሆን። እሺ አሁን እልክልሃለሁኝ። መጨረሻ ላይ ሰፊው መስዋዕትነት አለ በግ ነው ይሏለው እንዳስፈላጊ የጅንጀና ለብዱ ውጤት እኮ ይነክራል። በእናት አያችሁ እንግዲህ 66 ብር ነው የሚያስፈልገው የመጀመሪያ ምዝገባው ተስፍሽዬ። ከዛ እንደየአስፈላጊነቱ መስዋዕትነት ይጠይቃል። ማቀርበው አለ ግቡ ነው። ያ አሁን እንግዲህ አያችሁ አይደል ቤተሰቦች፣ ያው ከጨዋታው በዘለለ እንደዚህ ነው ሁላችሁ እህቶቻችን እየተበዘበዛችሁ ያላችሁት። እንግዲህ በማን ሲም እንደወጣ ያለውን ነገር መረጃዎች ይዘን እንመጣለን። ጥሩ ሪከርዱን የመሲን ቆርጠሽ ላኪልን ሳርዬ ዶክመንት